አንድ የሚያስቀኝ ነገር ሰዎች ፊት የምናሳየው አክሽን። ኦልሞስት ዓለም ላይ 90% ሰው በማስመሰል ነው የሚኖረው። ኢቭን እኛ ሀገር ራሱ ሳናቀው ጆርኒ አድርገነዋል። ግን ዛሬ የመጣሁት ማስመሰል መጥፎ እንደሆነ ልነግራችሁና ከዚህ ጆርኒ እንዴት መውጣት እንደምትችሉ በሰፊው ልነግራችሁ ነው የመጣሁት። ከማስመሰል መዳን የምትፈልግ ከሆነ ይህንን ቻናል ሰብስክራይብ በማድረግ ሰፖርት አድርገኝ። ወደ ቶፒካችን እንግባ። አይኖ እኛ እንደዛ አስበን ላይሆን ይችላል፣ ኦልሶ መጥፎነቱን ዘግተን ሊሆን ይችላል። ግን ወደንም ጠላንም እዚህ ጆርኒ ውስጥ ነን። ራሳችሁን ተመልከቱ። በቀን ስንት ጊዜ ነው የምታስመስሉት? ከጓደኛ ጋር ስትገናኙ ታስመስላላችሁ። ኮሚኒኬት ከምታደርጉት ሰው ጋር ስትገናኙ ታስመስላላችሁ። ግን በቃ ጀስት ማስመሰል የሌለበት ቦታ የለም ማለት ይቻላል። ጀስት ኤቭሪዌር ሁሉም ሰው ያስመስላል። ላይክ ከጓደኛ ጋር ስትገናኙ ታስመስላላችሁ። ኮሚኒኬት ከምታደርጉት ሰው ጋር ስትገናኙ ታስመስላላችሁ። አዲስ ጓደኛ ስትተዋወቁ ታስመስላላችሁ። ጀስት የሌለበት ቦታ የለም ማለት ይቻላል። ቀደም ብዬ እንደነገርኳችሁ መጥፎነቱ ጠፍቶብን ሳይሆን ዴይ ቱ ዴይ ስናደርገው እንደ ጆርኒ እያየ ነው ስለሆነ ነው። ኢቭን አንዳንድ ሰውማ ላይክ እንደ ጆርኒ ነው የሚመለከው። የምናስመስለውም ሰዎች ጥሩ ሙድ ውስጥ እንዳለን እንዲያስቡ ወር ደግሞ ሰዎች እንዲወዱን ላይክ ተመራጭ ለመሆን እናስመስላለን። ሰምቲንግ ኤልስ ግን ይህንን አክሽን በምንወስድበት ታይም በዛ ሳይድ ደግሞ ብዙ ነገሮችን እናጣለን። ለምሳሌ አንድ ሰውዬ ሬጉላር የሆነ ላይፍ ነው የሚኖረው። መንዝሊ ሳለሪውም ጥሩ የሚባል ነው። ግን ጓደኞቹ ላይክ በጣም ላውድድ እንደሆነና በጣም ሀብታም እንደሆነ ቢያስመስል ኦር እንደዛ እንደሆነ ቢነግራቸውና ሰምታይም ደግሞ እነሱ ያንን እሱ ያስመሰለውን ነገር ቢያውቁበት ሰምታይም ያ ሰውዬ በጣም ብዙ ነገሮችን ያጣል። ላይክ ኮንፊደንሱን ያጣል። ቢካዝ አስመስሎ እነሱን የቀረበው ማለት ነው። በሪሌሽንሺፕ ሌቭልም ብናየው ደግሞ አንድ በጣም የሚዋደዱ ገርልና ቦይ መንገድ ላይ ወክ እያደረጉ ነው። አብረው ወክ እያደረጉ ነው። እሷ የሆነ ሱቅ ተመለከተች። ላይክ እዛ ሱቅ ውስጥ ያለው ብራስሌት ምናምን ነበር የሚሸጠው። ጠጋ አሉና በጣም ወደዋለች እና ብራስሌቱ ምናምን ጠጋ አሉና ፕራይሱን ጠየቁት። ፕራይሱ ስንት እንደሆነ ምናምን ጠየቁት። ፕራይሱ በጣም ውድ ነው። እሷ ደግሞ በጣም ፈልገዋለች እና ምን ዲሳይድ ታደርጋለች? ቦይፍሬንዷ እንዲገዛላት ዲሳይድ ታደርግ እና እሱን ትጠይቀዋለች ማለት ነው። እሱን ስትጠይቀው ግን እሱ ቦይፍሬንዷ መጀመሪያ ላይ የተዋወቃት በጣም ላውድድ እንደሆነና በጣም ሀብታም እንደሆነና ላይክ ጥሩ ላይፍን ጥሩ የሚባል ላይፍን እየኖረ እንዳለ ሰው ነበረ አክቲ ሲያደርግ የነበረው። የተዋወቃትም እንደዛ ነበረ ማለት ነው። እሷ በጣም ብራስሌቱን በጣም ወደዋለች፣ በጣም ትፈልጓለች እና ካልገዛልኝ ከዚህ ቦታ አንሄድም ምናምን አለችው ማለት ነው። እንደዛ ስትለው እሱ በጣም ሾኪንግ የሆነ ኢሞሽን ተሰማውና በቃ ለአመታት ሲዋሻት የነበረውን ሚስጥሩን ለአመታት በጣም ሲዋሻት እንደነበረ ሲያስመስላት እንደነበረ እና ምንም ላይክ ሀብታም እንዳልሆነ ቢነግራት ምን ይፈጠራል? ዳይሬክትሊ ያላቸውን ኮሚኒኬሽን እዛው ጋር ያጡታል። ላይክ ይለያያሉ ምናምን ማለት ነው። ይሄ ነገር የሚፈጠረው ግን በማስመሰል ብቻ ነው። በማስመሰል ብቻ ብዙ ነገርን እናጣለን። ላይክ ጓደኛን እናጣለን፣ ገርልፍሬንድ እናጣለን፣ ላይክ ብዙ ነገሮችን እናጣለን። ኢቭን ስራም እናጣለን። ይህ ብቻ አይደለም፣ ማስመሰል በብዙ ነገሮች አታክት ያደርገናል። ባይ ዘ ዌይ ማስመሰል በጣም ብዙ ነገሮች ላይ ኢምፓክት ያመጣል። ላይክ ኢቭን እስቲ ተመልከቷቸው የሚያስመስሉ ሰዎችን። ላይክ ሪል የሆነ ድሪም የላቸውም፣ ፐርፐዝ የላቸውም፣ ላይክ ብዙ ነገር የላቸውም። ጀስት እዛው ስለሚያስመስሉ እዛው የሚያስመስል ሰው ላይክ ሪል የሆነ በጣም ረጅም መንገድ መሄድ አይችሉም። ኮንፊደንስ ቢልድ ሊያደርጉ አይችሉም ማለት ነው። አንተም እንደዚህ አይነት ኢደንቲፋይ ውስጥ ካለህ እንዴት ከዚህ ነገር አምልጠህ ሪል የሆነ ፐርፐዝ እና ሪል የሆነ በራስ መተማመን መገንባት ትችላለህ? ኢማጂን በማስመሰል ውስጥ ምን አታችኋል? አንተም ቢሆን ምን አታል? ላይክ ገርልፍሬንድህን፣ ፍሬንድህን፣ ቤስት ፍሬንድህን፣ ፋሚሊ፣ ስራ፣ ብዙ ነገርን አታችኋል። አንቺም ደግሞ በማስመሰል ውስጥ ብዙ ነገርን አተሻል። አይ ነው ላይክ ቦይፍሬንድሽን፣ ቤስት የምትይውን ጓደኛሽን፣ በጣም ብዙ ነገርን አተሻል። በጣም አልፎ ተርፎ ደግሞ ራሳችሁን አታችኋል። ጀስት ይህንም ነግራችሁ ራሳችሁን ብሌም እንድታደርጉ ወር ደግሞ ሾኪንግ የሆነ ኢሞሽን እንዲሰማችሁ ሳይሆን
ጀስት አንደርስታንዲንጉ እንዲኖራችሁ ነው። ይህንን አንድ ከባህል ሐኪም የወሰድኩት አባባል አለ። ላይክ የት እንደሚያመህ ቁስሉን ካወቅ መድኃኒቱ ከየትም ይገኛል ሚል አባባል ነው። እና ከዚህ ከማስመሰል ለመውጣት የሚጠቅማችሁ ነገሮች ዲስከስ እናደርጋለን። ከዚህ ለመውጣት የሚጠቅማችሁን 3 ፖይንቶች እናነሳለን። ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። የመጀመሪያው ራስን መቀበል ነው። ራስን መቀበል ማለት ብዙ ሰው የሚያስመስለው ራሱን ስላልተቀበለ ነው። እኔ እንደዚህ አይነት ሰው ነኝ፣ እኔ እንደዚህ አይነት ሰው ነኝ፣ ማድረግም ካለብኝ ደግሞ እንደዚህ አይነት ኢንደንቲፋይ ካለኝ እዛ ላይ አዳርጌ እንዴት የተሻለ ማድረግ እችላለሁ እንደውን ነው እንጂ ይህንን ማንነታችሁን ለማይንድ ሴታችሁ ንገሩት። እኔ እንደዚህ አይነት ሰው ነኝ፣ እንደዚህ አይነት ነገር እፈልጋለሁ፣ የሰውን ኢንደንቲፋይ የሰውን ማንነት አልፈልግም፣ እኔ እንደዚህ አይነት ሰው ነኝ ብሎ ራስን አለማዋሸት ሞር ኮንፊደንስ እንድትሆኑ እና ራሳችሁን እና ሰውን እንዳታስመስሉ ያደርጋችኋል ማለት። ሁለተኛው ደረጃ ደግሞ ከምንጩ መቁረጥ። ከምንጩ መቁረጥ ማለት ላይክ የሚያስመስል ጓደኛ ካላችሁ የምትሉበት ቦታ በጣም ማስመሰል የሚበዛ ያ ነገር እናንተ ጋር ሪፍሌክት ስለሚያደርግ እናንተም ደግሞ ሰምታይም ከሆነ ሰዓት በኋላ እንደነሱ መሆናችሁ አይቀርም። ስለዚህ ምን ማድረግ አለባችሁ? እንደዚህ አይነት ጓደኛ ካላችሁ ቀስ በቀስ ራቁ። ቢካዝ እሱ በጣም አስመሳይ ከሆነ እዛ ውስጥ ጆርኒ ካደረገ ምናምን እናንተንም እንደዛ እንድትሆኑ ስለሚያደርጋችሁ ከሱ ነገር ዴይ ቱ ዴይ የራቃችሁ ይሉ። ስልክ ማጥፋት ካለባችሁ ስልክ አጥፉ። የሆነ የምትሄዱበት ቦታም ደግሞ ማስመሰል የሚበዛ ከሆነ እዛ የምትሄዱበት ቦታም ቀንሱት ማለት ነው። ማስመሰላችሁም ትቀንሱታላችሁ ማለት ነው። አንድ ሰው ውሎውን ነው የሚመስለው፣ የሚውልበትን ቦታ ነው የሚመስለው። ስለዚህ ውሏችሁን እንደዚህ ማኔጅ አድርጉት። ላይክ ሪያሊቲውን መቀበል አስመሳይ እንዳትሆኑ ያደርጋችኋል። እነዚህ ስል ምን ማለት ነው? አብዛኛው ሰው የራሱን ነገር እዛ ጋር አስቀምጦ የሰውን ነገር ፎሎ ለማድረግ እና የሰውን ነገር ቱክ ለማድረግ ነው የሚሄደው። በዛ ውስጥ ነው ማስመሰል የሚባለው ኮንሰፕት የሚመጣባችሁ ማለት ነው። የሰውን ድሪም፣ የሰውን ፐርፐዝ፣ የሰውን ጆርኒ ነው የሚከተለው አብዛኛው ሰው ማለት ይቻላል ማለት ነው። ግን እንደዚህ ማለት አለባችሁ። እንደዚህ አይነት ኢሞሽን ሲመጣባችሁ፣ እንደዚህ አይነት ማይንድ ሴት ሲመጣባችሁ፣ እንደዚህ አይነት ኮንሽስ ማይንድ ሲመጣባችሁ እኔ በቃ እንደዚህ አይነት ሰው ነኝ፣ ሪያሊቲውን መቀበል እፈልጋለሁ፣ እንደዚህ አይነት ሰው ነኝ፣ እዛ ላይ አዳርጌ ራሴን ባሪ የሆነ ኮንሰፕት ውስጥ ራሴን ማስፈልጋለሁ። ስለዚህ ይህንን ስቴፕ አልፌ ነው ማለፍ የምፈልገው ናችሁ ሳታስመስሉ የሰውን ወይ መከተል ማቆም፣ የሰውን ድሪም መከተል ማቆም ሞር ማስመሰላችሁ ሊቀንሰው ይችላል። አይ ሆፕ ፍሬንዶቼ ዛሬ ያለን ሌሰን ይሄ ነበር። በኔክስት ቪዲዮ እመለሳለሁ ማለት ነው። እስከዛ ድረስ ይህንን ቪዲዮ ላይክ በማድረግ ይህን ቻናል ሰብስክራይብ በማድረግ እንደኔ መጠቀም የሚፈልግ ሰው ካላችሁ ሼር በማድረግ እንዲጠቀም ማድረግ ትችላላችሁ። ለኔክስት ቪዲዮ እስከምንገናኝ ድረስ ደህና ቆዩ።